የዳስታን መንፈስ ተወጋይ ለሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ ካይሮ ይበላቱን ታውታው የጴንጤ ነቢያቶች ቴዲ አፍሮ እንዳላችሁ ወራውና ከተፈረ ምንቀጥረው ሙስሊም ብቻ ነው መጀመሪያ መስፈርታችን ሙስሊም ነው ስራውን ፐርፌክት ያደርገው የሚሰራ ሰው ይሁን አንተ ምን አገባ ስላይ ነው ሰላም ይህ አኪላስ ሚዲያ ነው ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው ይህን ቪዲዮ ስትጀምሩት ሁላችሁም ላይክ በማድረግ እንድትጀምሩት ያሳሰብኩኝ ለዚህ ቻናል አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን ቀጥታ ወደ መጀመሪያው ቪዲዮ እንላለን የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን ሰሞኑ መነጋገሪያ ከነበሩ ቪዲዮዎች መካከል እንግዲህ አንደኛው ይሄ ነው የቴዲ አፍሮ እንግዲህ ኢቶሪካ የተሰኘው አልበም ተለቀቀ እንግዲህ ቀናቶችን አስቆጥሯል አሁን ላይ እንግዲህ ኦልሞስት ከ90 ሚሊዮን በላይ እይታዎችን በዩቲዩብ ላይ ብቻ ማግኘት ችሏል እንግዲህ እነዚህ ሰዎች ደግሞ አሁንም እንግዲህ እሱን የተቃወሙ ያሉ እየመሰላቸው ለሱ ማስታወቂያን በመስራት ላይ ይገኛሉ እስቲ እንደውም ስለነዚህ ሰዎች ከሰሞኑ አንድ ወንድማችን መቶ ሶሻል ሚዲያ ላይ ያጋራው ቪዲዮ አለና እሱን ቪዲዮ ላስመልክታችሁ የጴንጤ ነቢያቶች ቴዲ አፍሮ እንዳላችሁ በተለይ አንተኛውና አንተኛው እግዚአብሔር ይስጣችሁ ሳይከፈላችሁ ማስታወቂያ ስለሰራችሁ አጠፋዋለሁ ብላችሁ ቤንዚል በማርከፍከፍ ስላቀጣጠላችሁ ሙዚቃዬ እንዲሰማ ስላደረጋችሁ አመሰግናለሁ ብሏቸዋል በተለይ ደግሞ አንተኛው እግዚአብሔር አንተን ጸሎት እንደማይሰማ በተቃራኒክ እንደሚቆም ለህዝቡ በእኔ አልበም ምክንያት ስለታየ በጣም አመሰግናለሁ እግዚአብሔር ይስጥ ብለዋል እንግዲህ እኔም ከዚህ የተለየ ሐሳብ የለኝም ወንድሜ አቤል አቡና እንዳለው እነዚህ ሰዎች ምንም ሳይከፈላቸው ወይም ደግሞ ምንም ነገር ሳይደረግላቸው የቴዲ አፍሮን አልበም እንግዲህ በመቃወም ሰበብ የበለጠ እንደውም ብዙ እይታን እንዲያገኝ አስተዋጽኦ አድርገዋል የእናንተንም ሐሳብ አስተያየት እንግዲህ በእነዚህ ሰዎችና በዘፈኑ እይታ ጉዳይ ላይ ያላችሁን አስተያየት በኮሜንት መስጫው በኩል አስፍሩልን እንላለን ወደ ቀጣይ ቪዲዮ በዚሁ ስናልፍ ሰሞኑ ደግሞ አንድ የእምነት ቦታ ላይ አንድ ሰው ተገኝቶ 100 ቢሊዮን ብር የሚያክል በአካውንቴ ውስጥ ገብቶልኛል ብሎናል እስቲ በመጀመሪያ የሱን ቪዲዮ ተከታትለን እንመለስ ሁለት ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ ዲር ተመስገና አካውንት ላይ yes አንተ ቦስኪ ለቃን ስራ ነው የምሰራው ቃን ስራ እየሰራው ህይወቴ አይሻሻልም ነበር ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት ህይወቴ እየተሻሻለ መጣና አመት ከሁለት ወር በኋላ ከውጪ ሁለት ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ እግዚአብሔር ሰጪ ነው እኔ ቃን ስራ ነው የምሰራው እውነቴን ነው እኔ ይሄን ደረጃ አይቼ አላቅም ሰዎች ራሱ ተቸገሩ ለማንበብ ማለት ነው በሁለተኛ ቀን በሶስተኛ ቀን ብሩ አየው ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ኤውስማ ከላይ ምንድነው ብሎ ዲር ተመስገና አካውንት ላይ yes አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 796 ናውጅላችሁ ማያራሴታ በጌታ በኢየሱስ ስልጣን እግዚአብሔር ያስደነቃችሁ አሜን ያጠበቃችሁ ያሰባችሁ በረከት ተገናኘ አሜን ይኸው ከተማ የሚያናጋ መንደር የሚያናጋ አሜን እግዚአብሔር ይባርካችሁ አሜን I declare in the name of Jesus amen I declare in the name of Jesus amen እንዳስመለከትኳችሁ ነው ቪዲዮ ላይ የሚለን እንግዲህ 100 ቢሊዮን ብር ያክል ገንዘብ ወደ አካውንቴ ገብቷል ነው ይህ ሰው እንግዲህ ከየት ነው አካውንት ውስጥ ብሩ ሊገባ የቻለው የሚለው ለራሱ መረጃ የለም እንግዲህ 100 ቢሊዮን ብር እንግዲህ የሚያክልን ገንዘብ ወደ አካውንቱ የሚያስገባው ነብይ ነኝ የሚለው ሰውም እንግዲህ በተለያዩ ቦታዎች ላይ ደግሞ ለራሱ ሲሆን ማለት ነው የተለያዩ የገቢ ማሰባሰቢያዎችን አካውንት አስቀምጦ ቸርችን አግዙልኝ ወይም ቸርችን ደግፉልኝ ሲል እንመለከተዋለን ይህ ብርስ እውነት እንግዲህ ቁጥሩ ትክክል ነው የሚለውን እስቲ አንድ ቪዲዮ ላስመልክታችሁና ያለውን እውነታ በደንብ ግልጽ እናደርጋለን
የኳላ የምትመለከቱት ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል ድንገት ቴክስት ተደርጎልኛል ብሎ ተናግሯል። ምስክርነት ሰጥቷል በአንድ የሃይማኖት ስፍራ። የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎቹ እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኳላ የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ስቆጥሯቸው ከ18 እና ከ17 በላይ ናቸው ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ ማዕከል ነው ማለትም በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው ቁጥር ስጠራው ነው ባይዘው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በአለም ላይ ቁጥር 1 ባለ ሀብት የሆነው ኢሎን መስክ ራሱ ይሄንን የብር መጠን የለው። አይኖ እረዳለሁ ፈጣሪ ነው ገንዘብን የፈጠረውና ይሄን ነገር ለማድረግ ለሱ አይከብድም። ነገር ግን በዚህ መልኩ ሃይባ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል ለዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድን ነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉት ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮችስ ማለትም ብዙ ሰው በሆነ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? ይሄንስ ነገር እንዴት ተመለከታችሁት የሚለውን ኮሜንት ላይ አስቀምጡልኝ። ይገርማል። ስህተት ሊፈጠር ይችላል በእንደዚህ አይነት አጋጣሚዎች። ነገር ግን ያንን ነገር ቀርጾ ከእንደገና ሶሻል ሚዲያ ላይ ፖስት ማድረግ ራሱ ብዙ ሰዓት ነበር ሪላይዝ ለማድረግ ይሄንን ነገር ስህተት መሆኑን ለማመን ማለት ነው። ነገር ግን ብዙዎች ካላቸው ድፍረት የተነሳ እንደዚህ አይነት ተግባሮች ያረጋሉ። እጅግ በጣም ኃይል ይባል የሚገባው ነገር ነው። ሐሳባችሁ ኮሜንት ላይ አስቀምጡልኝ። እኔ በጣም ነው የገረመኝ። በጣም የሚያስገርም ነው። በእምነት ተቋም ውስጥ እንግዲህ እንደዚህ አይነት ግልጽ የሆኑ እንግዲህ ህብረተሰቡን ግራ የሚያጋቡ ወይም ደግሞ የሚያጭበረብሩ ሰዎች እንግዲህ የተበራከቱ መጥተዋል። እንግዲህ የሰው እያለ ያለው ወደ 100 ቢሊዮን ብር ነው አካውንቴ ላይ ገብቷል እያለ የሚገኘው። የሚያሳየን ቁጥር ደግሞ እንግዲህ ኦልሞስት ወደ ኳድሪሊየን የሚጠጋ አይነት ዲጂቶችን ነው ሲያስመለክተን የነበረው። ይህ ነገር እንግዲህ በስተትም ተፈጥሮ ሊሆን ይችላል። ኦልሞስት ግን እስካሁን ድረስ ቪዲዮ በአካውንታቸው ላይ አለ። እነሱ አምነው እንግዲህ ቪዲዮውን ፖስት አድርገውታል። እስካሁን ድረስ እንግዲህ ስተትም ከሆነ ማጥፋት ይቻል ነበረ። እነሱ ግን ሊያጠፉትም ፍቃደኛ አልሆኑም። እስካሁን ድረስ ቪዲዮ በሶሻል ሚዲያዎች ላይ መነጋገሪያ እየሆነ ይገኛል እና በእንደዚህ አይነት ቦታዎች ላይ እንግዲህ እየሄዳችሁ አሜን እያላችሁ የምትታለሉ ሰዎች ንቁ፣ አስተውሉ ነው የምለው። የእናንተን ሀሳብ አስተያየት በኮሜንት መስጫው በኩል አስፍሩልኝ፣ እያዩ የመመልስ ይሆናል። እስቲ ከዚህ በማስቀጠል ደግሞ ትንሽ ዘና የሚያደርግ እንግዲህ አንድ ወንድማችን አለ። የሰይጣን ገጸ ባህሪን ወይም ካራክተር ለብሶ ነው የሚጫወተው በቲክቶክ ላይ ማለት ነው። ከሰሞኑ በጣም ብዙ ሺህ እይታዎችን እያገኘ ይገኛል። ትንሽ ዘናም ስለሚያደርግ እሱን ቪዲዮ ተከታትለን እንመለስ። ስማ፣ ፕራክቲስም አልፏል፣ ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። አይንዬ አደራ። ጎበዝ። ዛሬ አይንዬ ስራ ሊሰራ ነው። ምን ተገኝቶ ነው የምትደሳሰተው? ሳሚ የኤክስ ፍቅረኛ ስራ ሊቀጠር ኢንተርቪውን የቀረው። እጥለዋለሁ እኔ ወንድሜ ነህ አንተ፣ ካንተ አይብስ። ለምን ቆይ ኢንተርቪው ከምጥለው ማለት ነው ካለፈ በኋላ ደስ ብሎት ሲወጣ መኪና እንዲገጨው ለምን አናረግ? እኔ ሰለሞን እኔ አንዳንዴ ግርም ይለኛል። እኔ ነኝ ሰይጣኑ፣ አንተ ነህ ሰይጣኑ። እሱም ብቻ ካይምሮ የበላቱን ታውታው ደህና ዋላችሁ። አይንዬ የት ነው ያለኝ? አባቴ እኔ ጌቴት ነው በእናትህ ነው ዛሬ አቆላመጥኩ። ምን ተገኘ እባክህ? ኧረ በእናትህ ደውልለት፣ በነፍስ ይደርስልኝ። ያኪትና ነገት እያስካልን ተዘጋጁ ቤተክርስቲያን እንሄዳለን እያለቻቸው ነበር። ሰበብ ፈልጉ ያስቀርልኝ። ሰበብ። ለምን ግን የወር አበባዋን አዛብተን ዛሬ አይመጣም? ከዛ ደግሞ ካልሆነ ደግሞ ሆድ ቁርጠት እንጨምርባትና ማለት ነው ትቀራለች ማለት ነው። እኔ እኮ ከአንተ መምጣት እኮ ትክክል ነህ እኮ፣ ግን ከአንተ ወይ ተቀላቀለን። እንካ ፈርምና ተቀላቀለን። እኛ ተስማማለህ? ኧረ አንተ ዛሬ እንኳን እንደው መስለቡን አቁም። ተጨንቀ ምን ላርግ ስጨነቅ ብላ ነው የሚለኝ። ባለፈውም እንደዚህ የወር አበባ አጋጥሟት ሄዳ በረዝ ተሳልባን የተመለሰችው። ትዝናናት አታውቃትም በእናትህ። በቃ ካልሆነ ትያስካል ወር አበባ እንዲያዩ እናርጋ። አሮጊቷን ና እንካ ጦሬን ውሰድ። እኔ ሰለሞን ልሁን፣ አንተ ሰይጣኑ ና እንቀየር። ቻችን ክፋት በዚህ ልክ እንግዲህ ሰይጣንን ሁላ የሚያስቀና እየሆነ መጥቷል። በእውነት በጣም የሚያስገርም ነው። ትንሽ ዘናም የሚያደርግ ቪዲዮ ነው። ከዛም በተጨማሪ አንዳንድ እንግዲህ የዚህ ልጅ ቪዲዮዎች ቁም ነገር አዘል እንዲሁም ደግሞ መልእክት አዘል ቪዲዮዎች ናቸው። በቲክቶክ አካውንቱ ታገኙታላችሁ። እያያችሁ ጎብኙትን የምለው። እስቲ ከዚህ በማስቀጠል ደግሞ ሰሞኑ እንግዲህ ታላላቆቻችን እናቶቻችን ማለት ነው በካሜራ ለመጀመሪያ ጊዜ ሲቀረጹ እንግዲህ ራሳቸውን ሲመለከቱ ያሳዩት ምላሽ አለ ወይም ደግሞ ያሳዩት ስሜት አለና ትንሽ ዘና የሚያደርግ በጣም ደግሞ የውስጣቸውንም የዋህነት የሚያሳይ ነውና እስቲ ቪዲዮን ተከታትለን እንመለስ። ታምራላችሁ
በእውነት ለእንደዚህ ላሉ የዋህ እናቶቻችን ብሎ ፈጣሪያችን አምላካችን እንግዲህ ሰላሙን ለሀገራችን ብሎም ለዓለማችን ያምጣልን እንላለን። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ ሶሻል ሚዲያ ላይ ከተመለከትኩትና ምንም እንኳን በሃይማኖት ከኛ ጋር ባይመሳሰልም ነገር ግን ሐሳቡ የገዛኝ አንድ ወንድማችን ቪዲዮ አለና የሱን ቪዲዮ ላስመልክታችሁ። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክት ሊያደርገው የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? ሪሊ የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው፣ ራይት? ስጋ ቤት ከከፈትከው ኦኬ ቢስሚላህ አለ በስማም አለ፣ እሺ እረዳለሁ። ከዛ ውጪ ምንድነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ፣ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዳያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እያወሩ ነው፣ የተጫወቱ ነው፣ የበሉ ነው፣ ግን ባውንደሪ ያበጅተዋል። አይ ዶንት ኖ ማን እንደሰጠን ይሄን ባውንደሪ ባይዘው አይ ዶንት ኖ በቃ እኔ አላውቅም። የሱ ሃይማኖት የምትለው ነገር በግሉ የሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውም ገብቶናል ያለው ነገር ይጥራ ነው። አላህ ቁርአን ውስጥ እኮ እንትን ሰድበውኛል ብሏል እኮ። ያ ኢብሊስ አልሰግድለትም እንደ አደም ማለት መስገድ አና ኸይሩን ሚንኩም ምናምን ብሎ አላህ ጠርቶ እኮ ባይዘው እንትን ያለው ኤክስፕሌን ለምንድን ነው ያልሰገድኩት አብራራልኝ። አላህ ያቅም ያውቃል። አሁን ላይ እንግዲህ ወንድማችን እንዳለው ስራ በሃይማኖት እንዲሁም ደግሞ በዘር እየሆነ መጥቷል። እንግዲህ ወንድማችንም እንደዚህ አይነት ጉዳዮች ከየት እንደመጡ አናውቅም። በአሁኑ ሰዓት እንግዲህ በወጣቶች ዘንዱላ እንደዚህ አይነት አስተሳሰቦች እንዳለ እየነገረን ይገኛል። ከዛም በተጨማሪ እያንዳንዱ ሰው እንግዲህ የራሱን ሃይማኖት ወይም ደግሞ እምነት ወይም ያመነበትን አካል ማምለክ እንዲሁም ደግሞ ለሱ መታመን አለበት። ነገር ግን እንግዲህ ሌላው ሰው ሃይማኖት እንዲሁም ደግሞ የገባውን እውነት ለሌላው አካል ወይም ለጓደኛው ማስረዳት አለበት። ነገር ግን ግልጽ የሆነ ጥላቻ ወይም ደግሞ ግልጽ የሆነ ሰዎችን በሃይማኖታቸው መልኩ ማግለል እንደሌለብን እያስረዳን ይገኛል። እኔም ሀሳቡ ስለተመቸኝ ነው አምጥቼ ያስመለከትኳችሁ። ለዛሬ የነበረኝ ቪዲዮ እንግዲህ እነዚህን ይመሳስሉ ነበር። እስከዚህ ድረስ ተመልክታችሁ በእውነት ሰብስክራይብ አለማድረግ ንፉግነት ነውና ሁላችሁም ይህን ቻናል ሰብስክራይብ በማድረግ አበረታቱን እንላለን። ላይክ እያደረጋችሁም እንግዲህ ቻናሉን ደገፍ አድርጉት። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል ጨዋነት ባለው መልኩ አስፍሩልን፣ እያየን የምንመልስ ይሆናል። ቀጣይ እንግዲህ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ ይሁንላችሁ።